እንዴ ምን ሆንኩ እንኳን አትለኝም? የኔና አንተ ነገር እንደዚህ ሆነ? ያሬድ ያሬድ ምን ሆንክ እንኳን አትለኝም እንዴ? አንተማ ምን ትሆናለህ? አይሰማም እንዴ? ምን ትሆናለህ? ይታያል ግን ምን እንደሆንኩ እንዴ? ምን ሆነ ነው? አልተረፍክም እኮ። እኔ ሆኜ ነው ቆሜ መሄዴ። ቆይ ምን ሆነ ነው? እኔ ራሴ ምን አይነት ጥያቄ ነው የምጠይቀው? ማለቴ ማን ነው እንደዚህ ያደረገ? ገለውኛል እኮ ያሬድ፣ አላስተረፉኝም እኮ። ቆይ እነማን ናቸው? 6 ልጆች ናቸው። 6? አዎ 6። ቆይ ምን አርግ ብለው ነው? በጣም ተጎድተሃል እኮ። በመጀመሪያ መጥተው ያሬድ ብለው ጠየቁኝ። አዎ ያሬድ። ቆይ እኔን ደግሞ ለምን ፈለጉኝ? እኔ ምን አውቄ? እና ምን አልካቸው? ለምን ፈለጋችሁት አልኳቸው። ታዲያ ለምን እንፈልጓለን አሉ? ሀና ከምትባል ልጅ ጋር ምን አይነት ግንኙነት ነው ያለው አሉኝ። ምን አለኝ እኔ ከሷ ጋር? ከዛማ ምንም እንደሌለ ነገርኳቸው። እንደው ይሄ መከራ አልፋታለኝ እኮ። ቆይ እስቲ ንገረኝ። ከዛ ታውቀዋለሁ ያሉኝ። እኔ አላውቀውም አልኳቸው። በመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል 65000 ካሬ ላይ እየገነባናቸው ከሚገኙ አፓርትመንት ቤቶች ውስጥ በደንበኞች እጅግ ተወዳጅ የሆነውን 125 ካሬ ላይ ያረፈውን ባለ 2 መኝታ ቤት ዛሬ እንመለከታለን። ይህ ዘመናዊ ቤት በቪላ ቤት ዲዛይን የተሰራ ሲሆን በውስጡም ሰፊ ሳሎን፣ ዋና መኝታ ቤት ከራሱ መታጠቢያ ቤት ጋር፣ ሁለተኛ መኝታ ቤት ከጋራ መታጠቢያ ቤት ጋር፣ በተጨማሪም የሰራተኛ ክፍል ከራሱ መታጠቢያ ቤት ጋር የያዘ ሲሆን ከነዚህ ውጪ 2 ተጨማሪ ክፍሎች ስቶርና ላውንደሪንም ያካትታል። በኪችን እንዲሁም በሳሎን በኩል 2 ሰፋፊ በረንዳ ያለው ሲሆን እነዚህን የመሰሉ የመኖሪያ ቤቶች በ8% ቅድመ ክፍያ ብቻ 32%ን በ3 ዓመት ከፍለው ቀሪውን 60% ደግሞ ከባንክ ጋር እስከ 25 ዓመት አያይዘው ቤቱን እየኖሩበት የሚከፍሉት የባንክ ብድር አመቻችተንሎታል። የድሉ ተጠቃሚ ለመሆን በ0989 5787 79 ላይ ይደውሉ። አስበንበታል። እኔ እንኳን ቆይቶ ነው የሰማሁት ይህን ሀሳብ፣ ግን ይሄማ በጭራሽ አይሆንም። ምንም ማለት እኮ አይደለም። የተከራዩትን ክፍል ትቼ የተትረፈረፈ ክፍል ስላላችሁ እንዴት አብሬያችሁ ሆናለሁ? ምን ታካብጃለሽ? እንደነገርኩሽ ቤተሰቦቻችን ከኛ አልፎ ሌላ ሰው የሚያኖር ነገር ነው ተውልን ሄዱት። እናንተ ሰዎች ግን ጤነኛ ናችሁ? ሰሞኑን ደግሞ በሽተኛ ማስባል ጀመረ እንዴ? የምትሉት እኮ ዓለም ላይ ሆኖም ተደርጎም አያውቅም። ቢያንስ ትንሽ ቀን ወቁኝ እንጂ ዛሬ ገብቼ ዛሬ አውርታችሁኝ ዛሬውኑ ቤትሽ ለቀሽ ግቢ። እኔ መልካም ሰው አውቃለሁ። አንቺ ሰው እንደሚያስፈልግሽ እኮ ይሰማኛል። እሱማ ያስፈልገኛል፣ ግን አንቺ ብቻ አይደለሽም ሰው የሚያስፈልግሽ፣ እኛም እንዳንቺ ያስፈልገናል። ስለዚህ አንቺ የምትወጂው ሙዚቃ እየሰራሽ እኛም የምንወደው ሙያ እየሰራን እንደ እህትና ወንድም ሆነን እንኖራለን። ማርታ በዚህ ሰዓት ፈጣሪ የውስጧን መልካምነት ተመልክቶ አንድ ሌሊት ሳይቆይ ፈጣሪ የምትወደውን ሰው ሰጣት። እባክሽ ከልመና ጋር አብረሽ ናት። እሺ 1-2 ቀን አስቡበት። ምን አይነት አበሳ ውስጥ ነው የገባሁት? ከዛ ደበደቡ። እያየኸኝ ያሬድ፣ ደበደቡ ይገልጸዋል። ገደሉኝ እንጂ። ቆይ አሁን ይሄን ጉዳይ ለማን ነው ማሳወቅ ያለብኝ? ለማንም ማሳወቅ አይጠበቅብህ። አሁን መጠንቀቅ ብቻ ነው። መጠንቀቅ ትላለህ እንዴ? ከዚህ በኋላ መጠንቀቅ የሚባል ነገር የለም። ሁሉንም ነገር መጋፈጥ ነው። ከማን ጋር ደግሞ? ምን አውቀህ ነው የምትጋፈጠው? ደግሞ ሌላ አዲስ ነገር እኮ ተፈጠረ። ምን ደግሞ? ዜማ ማን ቤት ብትከራይ ጥሩ ነው? የሶሲ አፍቃሪ ቤት። ይሄ ታዲያ ምን ችግር አለ? ፍቅር፣ እኔ አንድ እውነት እንድታቅ ፈልጋለሁ። እኔ ምንም ነገር ማወቅ አልፈልግም። ያንተን ብዙ ነገር ማወቄ እንደዚህ ከመሆኑ ውጪ ምንም መፍትሄ አላመጣልኝ። ለነገሩ አንተ በዚህ ሁኔታ ምንም ልትረዳኝ አትችልም። ሀና ትረዳኛለች። ሀና? አዎ። ወይኔ ራሴ። አይዞህ ፍቅር፣ አይዞህ አትበለኝ። እሷ ልጅ በድጋሚ ማየት አልፈልግም። ደግሞ እሷ ምን አጠፋች? ምንም አላጠፋችም። እና በቃ ይኸውልህ፣ የተጎዳሁት እስኪሻለኝ እሷ ልጅ ማየት አልፈልግም። ይኸውልህ እኔ ወሬዋን አልችለውም። እንደዚህ ሆኖ እንትን አንድ ምናምን እኔ አይመለከተኝም። ትታወኝ በቃ። ታዲያ አንተ ወደ ቤት ትሄድ የለ እንዴ? እኔ እስኪሻለኝ እዚህ ነው የማርፈው። እዚህ ይሻላል? አዎ በደንብ እስኪሻለኝ ከማንም እንዲያየኝ አልፈልግም። እሺ ደስ እንዳለኝ።
አይ ማርቲ ገራሚ ሰማሽ ገግመሽ ቤትሽ አስገባሽ ማለት ነው ግድ ነው አንዳንዴ ሰው መልካም ሰው ነው ብሎ ለመለየት ብዙ መቆየት አይጠበቅብንም ይሁን ወደሽ ነው አሁንማ በጥቅምት በህዳር ዝውውር ሳይሆን በኖርማል ያለማንም ከልካይ ነው ፈርመን ያስገባንሽ የሚገርም ነው እኛ ሰዎች እኮ ሌሎች ሰዎችን ሳናቅ ነው ዝም ብለን የምንፈርደው እንዴት ያው ሰው ማለት ክፉ ነው እንላለን ብዬ ነው የራሳችን ክፋት ሳይታየን ያው በዛ ልክ ደግሞ እንደናንተ የሚጥሩ ሰዎችም አሉ እና አሁን አልበም አላሰብሽም አይ አልበም ለምን ያስቃል እንዴት አያስቅም አሁን ደግሞ ዘመኑ ቀላል አንዱ ሙዚቃ አዳምጠን ሳንጨርስ አይደል ሌላ ሙዚቃ የሚወጣው ይከብዳል ሲያወሩት ነው ቀላል ዜማ ደግሞ አታካብጂ አይ ማርቲ ቀላል ይመስልሻል አይደል አንዴ ብቻ ተዘፍኖ የሚወጣ በዛ ልክማ አላቀለልኩትም አቀለልሽው እንጂ እሱማ ይገባኛል እንኳንስ ስቱዲዮ መድረክ ላይ ወጣችሁ ስትሰሩ አድናቂ ይደገም ብለው እንደሚያስደግሟችሁ እናውቃለን እኮ ታዲያ ግን ሙዚቃ በዛ ብዬ ነው እኔ ደግሞ አልበም ሲወጣ አዳማጭ ነኝ የማን አድናቂ ነሽ ግን የቴዲ አፍሮ ደስ ይላል እኔም በጣም ወደዋለሁ እሱ አልበም ያወጣ ግን እኔን አትይኝ እንዴት የመከዳት ዘፈን ከዘፈነ አግብቶ ወልዶ እንደሚኖር እያወቅኩኝ ራሱ እንዴት ቴዲን የሚያክል ሰው ሚስቱ ትከዷለች ብዬ አስባለሁ ዘፈኑን በሰማው ቁጥር እየተብሰለሰልኩ ቆያለሁ የፍቅር ሲዘፍንስ እንዴት አድርጎ ነው ያሞገሳት እያልኩ ሰማውን እመኛለሁ ጎበዝና ደስ የምትይ አድማጭ ነሽ እንደ ሞደዴ መጠን በጣም ታናዱኝ ጊዜም አለ እኔን አውጪኝ ሙዚቀኛ አይደለሽም እንዴ ነኝ እና ታዲያ እኔ ግን አማተር ነኝ ሙዚቀኛ ለመባል ገና አልበቃውም ነጊ ብለት በእናትሽ አይዞሽ የኔ ቆንጆ ያንቺ ትልቅ ቦታ መድረሻሽ ቅርብ ነው አለመላላጥሽ ብቻ እኮ በቂ ነው አለመለጠጥ ደግሞ ማለት ምን ማለት ነው አንዳንዱ አለ አይደል ለገና ሙዚቀኛ ነልቲሙ እንዳልሽ ሙዚቀኛ ነኝ ምን ይደረግ ይሄን አድማጭ ዶሮ መላን በለው እንጂ እነዚህ አዲስ መጤዎች አበላሹት ይያለ የሚያቀራራው አሁን አታረሳሽኝ መልሽልኝ ምኑ ነው ማረሳሳሽ በሙዚቀኞች እናደዳሉ ያልሽው ነው ተይው ቅርት እናደጃለሽ ነው አይ ቀልድ አይደለም ንገሪኝ አንዳንዱ ሙዚቀኛ መችና እንዴት አልበሙን እንዳወጣ ሳናቅ 10ኛ አልበሙን ሊያወጣ ነው ተብሎ ሬዲዮ ላይ ሰማለሁ እኔ ደግሞ ብዙ ጊዜ ሱቅ ስለመሆን ማስታወቂያ ሰማለሁ አረ መቼ ነው ያወጣው ላለው ዩቲዩብ ላይ ገብቼ ተመልካቹን ሳየው በሁለት ዓመት 810 ሰው ምናምን ያዳመጠው ታዲያ ያናደደ እውነታውን ግን ሙዚቃ ውጪ ነጠላ ዜማ አስባለሁ ግን ደግሞ በጣም ጥሩ የሆነ ግጥም ያስፈልገኛል እና ነፍሴ ግጥሟ ልስፋት እንዴ Alkundais Fiorina Murasale Oh ያሬድ በሰላም ነው ከመሸ ምን ባክሽ አንድ ነገር ላማክርሽ ነበር የመጣሁት ቢጎዳም የራሱ ጥፋት ነው እኔ እንደዛ እንዳይፈጠር በጣም ብዙ ለምኛለሁ ሰላማን ነው የምታወሪው ስለ ፍቅር እሱንማ በእናትሽ አላስተረፉትም እንዴት አንድ ሰው ለስድስት እንደዛ ይደበደባል ለስድስት ነው እንዴ ይደበደቡት አለ አሁን ራሱ እኮ አንተ ጋር ነው ማድረው ሲለኝ ወደ አንቺ የመጣሁት እሱን አስተንቼ ነው ሃና እና ምን እንርዳው በእናትህ ወይ ነገ ምሳ እንጋብዘዋለን አሪፍ እና ታዲያ ምን እግር ነው የጣለ ያቺ ዜማ የምትባል ልጅ ልታሳብደኝ ነው በእናትሽ ለቃ ወጣች ባልነህ ሰዓት ብትደርስ ጥሩ ነበር አንተ ግን ሌላ የተከራየችውን ቤት እየፈለክ ነበር ቦታውን ስታውቅ ጥለህን ሄድክ አዎ ባልሄድ ይሻለኝ ነበር ምን ተፈጠረ ጭራሽ የተከራየችበት የት ቢሆን ጥሩ ነው ዋና ጠላቴ ቤት እንዴ ያሬድ አንተ ደግሞ ብዙ ወዳጅ እንጂ ብዙ ጠላት አለህ እንዴ የሱሲ ፍቅረኛ ቤት እኮ ነው እያልኩሽ ያለሁት እና እሱ ደግሞ ከዚህ ጋር ምን ያገናኘዋል እንዴት ያገናኘው ቆይ ከልጁ ጋር ፍቅር ብትጀምርስ ትጀምራ ታዲያ እንደውም ተገላገልካት ምን እንዳትሆን ፈራህ እሱማ ተገላገልኩ ግን እንደዚህ እንደተጫወተችብኝ እኔም እሷ ላይ በተሬ መጫወት ፈልጋለሁ የኔን መቃጠልና እሷ ከመጣች ጀምሮ ያንጀቴን መድማት ሁላችሁም እያያችሁት በመሆኑ በጣም ደስ ብሎኛል ከሷም ብሶ እኮ አቀናባሪውን ተኩራ ታወራችለት ያን የተመታ ሰውዬ የተመታ በህይወቴ የቀለደብኝ ሰው ቢኖር እሱ ብቻ ነው አንቺን ደግሞ ምን አደረገሽ ተወይ ወራ ደግሞ በህይወቴ ላንዴ ብቻ ተመልሶ መጥቶ ሃና መሆኔን ባሳየውት እንደምትተማመንበት ታወራኛለች ከሷም ብሶ ዜማ አረ ሰማን ቄስ ይጥራ የት አባቱ አግኝታው ነው ደግሞ በሱ የምትተማመነው እሱ እንደሆነ አዲስ አበባን ጥሎ ወደ ሀገሩ ገብቷል ለምን አንተኔ ገደለ መስሎት ነው እንደዛ ነው ነገሩ ሲቀጥል ደግሞ ዜማ ከሱ ጋር አላደረችም ጨርሰው ወጡ ራት በሉ ከዛ ወደ ቤቷ ሄደች ምን እኔ ይሄንን አላምንም ልታቅራራ በፈልጋ ከሆነ እንደዚህ ያለችህ ውሸት አንበላት ሁሉንም ነገር ሃና ትነግረኛለች በላት
አብረው አድረዋል ያልሽኝ እኮ አንቺ ነበርሽ ሀና። ለአንተ ጥሩ በማሰብና እንድትጠላት እርግፍ አድርገህ እንድትተዋት አስቤልህ ነዋ። ቆይ ለምን ዋሸሽኝ ሀና? አሁን ያለው ውሸት አንተን እስከ ወዲያኛው እየረበሸህ ይቆያል። ለምን ይሄንን አደረግሽ ሀና? ለምን? ከሰውየው ጋር አብረን ነን ያለችክ። አብረውም አይደሉም አብረውም አላደሩም። ሁሉንም ነገር ጠንቅቄ አውቃለሁ። የቱ እውነት? እንዴ አንተ ያሬድ አለማደራቸው እንዴት ያናድድሃል? ነው ወይስ አብረው እንዲያድሩ ፕላን ነበረ? ያሬድ እኔ ምልክ ሄኒ ምንድነው ግን የምትሰራው? ምን ይሰራል ብለሽ ነው? ጥሩተኛ ነው። አንቺ ዝም አትይም እንዴ? ለምን ዝም እላለሁ? ድሮ ጎበዝ እግር ኳስ ተጫዋች ነበርክ። ታዲያ አሁንማ ተስፋ ቆረጠ። ለምን ተስፋ ይቆርጣል? ዝም በያት። ለምን ዝም እላለሁ? ሀገራችንን ሲያያት ኳስ ብዙ አወጥቶ የሚያስቀጥል አልመስላለሁ። አንድ ቀን መጣና ጉዳት ገጠመኝ አለ። እሺ ሳክሷ ተመችቶሽ ነው እሺ የምትያት? ልቀጥልሽ አይደል ዜምዬ? አዎ እኛ ቤተሰቦቹ ደግሞ እንዴት ጉዳት ገጠመው ብለን መጨነቅ። ለካ ሲረጋገጥና ሲያስበው ኢትዮጵያ በአፍሪካ ዋንጫ ካለፈች ኳስ ሜዳ በማጣት ሀገር ለሀገር መከራተቱን ሲያስበው እርግፍ አድርጎት አትስሚያትሽ። የምር ጉዳት ገጥሞኝ ያቆምኩት። ጉዳቱ የገጠመ ኳሱን ካቆምክና ኳስ አመላላሽ ከሆንክ በኋላ ነው። የምን ደግሞ ኳስ አመላላሽ? እሱን እንድነግርህ ነው የፈለከው? አልገባኝም። እዚህ በር ላይ ስትወጣ ጠብቃ አድርሳ ከተማ ለከተማ ስታዞሩላ ስትመጣ ደግሞ ተቀብለ ቤት ታደርስ የለ እንዴ? ዜማ ምን ነው ገረመክ? አባባሏ እኮ ገርሞኝ እኮ። ምን ኳስ አመላላሽ? አንቺም ደገምሽው? ይቅርታ ረብሽው አይደል? እኔም ረብሹ ችግር የለውም። ግን አንተ በዚህ ሌሊት ምን ሆኖ ነው እንደዚህ የምትሆነው? እየተከደ ያለው ነገር ድራማ ነው መሰለኝ። እሱስ አንተ ብቻ አይደለም ይሄ ነገር የሚሰማ፣ እኔም እየተሰማኝ ነው። እኔ ግን የማረባ ሰው ነው። ከኔ አትብስም ያሬድ። ፈጣሪ ሆይ ምን እየተፈጠረ እንደሆነ እንኳን ምንም ማወቅ አልቻልኩም እኮ። ኧረ እኔም ግራ ገብቶኛል ፈጣሪ። በሰላም ነው? እኔ ልጠይቅህ እንጂ አንተ እኮ ነው እያለቀስክ ያገኘው። ሁሉም ነገር ውሸት ነበር። ሁሉም ነገር ማለት ምኑ? ፍቅር አታድርቀኝ። እየሆነ የነበረው ነገር ሁሉ እውነት አልነበረም። ባላመመኝና በስቅ በጣም ደስ ባለኝ። ዜማን ስንጠራጠራት የነበረው በውሸት ነበር። አንተ ልትሞት የነበረው እኔ ደግሞ እንደዚህ የተፈነካከትኩት የውሸት ነበር አይደል?
ወይኔ እቺ ዜማ ቀንም ሌሊትም ህይወታችንን ተበጥብጠው። አልበጠበጠችው። ከዚህ በላይ ታዲያ እንዴት ታርገን? ከሰውየው ጋር ምንም አይነት ግንኙነት እንዳልነበረ ታወቁ። እንዴት እንደዚህ ትሸወዳለህ? ምንም አይነት ግንኙነት ባይኖራቸው እንዴት ሊገል ይሞክር ነበር? እሱ ምን ያደርግ? እኔ ነኝ ልገለው ሄድኩት። በቢላዋ ለወጋው ስል ታዲያ ራሱን መከላከል ነበረበት አይደል? ታዲያ መግደል የነበረበት? እንዴት ዜማ ማመን ከበደኝ። እሷ እኮ ዋሽታ አታውቅም። ይሄ ነገር ፊልም ነው የተባለው የእውነት ሳይሆን አይቀርም። የዚህ ፊልም አካል ማን ነው እርግጠኛ እንድትሆን አድርጎ የሰበከ? ሀና። እንዴት እንደምወዳት እኮ ማወቅ አልቻለችም። አንድ ነገር ጠይቂ። ይሄኔ ጠይቂ። ለምንድን ነው ብዙ ጊዜ የምንወደውን ሰው ማናገኘው? አብዝተን ስለምንፈልጋቸው ይሆናል። ታዲያ የሚፈልገውን ሰው ማግኘት ነው እንጂ እንዴት ማጣት አለበት? አንቺም እኔም እነሱን ስላጣን በእንደዚህ አይነት ጉዳይ እርግጠኛ ሆነን ማውራት የለብንም። ይሄ ቦታ ደስ ይላል አይደል? እንቀመጥ። እንችላለን። አቤት ሶሲ። ጭራሽ አብሮ ተቀመጡልኝ። ተቀመጡ? አዎ። ቆይ ይሄ ፍቅረኛ ነው ያልሽው ልጅ ምን አይነት ጅል ነው? ዘንድሮ እኮ እንደዚህ አይነት ድፍረት በጅሎቹ ብሷል። አሁን ወሬውን ተወው ነው ይደረስክ። ግን ቆይ ያደረገ ያለው ነገር ልክ ነው? እኔም ገርሞኛል። ያሬዶ ረጁን ያዘችልህ ዜማ? አይ ግጥም። እየቀለድኩኝ አይደለም ሶሲ። እኔም እየቀለድኩ አይደለም። ያዘችው ስለ ዜማ ትለኛለህ እንዴ? እዚህ ጋር ቆመን ስለማን ነው እያወራን ያለነው? አሁንም እንደያዘችው ነው? አሁን ለቋለች። እሺ መጣሁ። ጭራሽ አብረህ ካንቺ ጋር ምንድነው ያጣላችሁ? ተጠራጣሪና ቀናተኛ ወንድ ጥሩ አይደለም። ፍቅር በባህሪው ቅናት አያመጣም? ያመጣል። ታዲያ እኮ ቢቀና እኮ የፍቅር ባህሪ ነው እንጂ ፈልጎ አይደለም። ቅናትም እኮ ወግ አለው። ቅናት ደግሞ ወጉ ምንድነው? ማለቴ ቅናት እኮ ሌላ ሰው የሚያስቀይም መሆን የለበትም። ቅናቱ ምን አይነት ቅናት ነው ብሎ ማሰብ እኮ ይፈልጋል። ስታወሪ ደስ ያለሽ። እንደም ደስ ትላለህ። አንቺን የመሰለ ልጅ ያንከፍ አመለጠው። ያንተም አንተን የመሰለ ቆንጆና አመለሸጋ ሰው አመለጣት። አንዳንዴ ለአንዳንዶቹ መገናኘት በመጥፎ አጋጣሚ ቢሆን ምክንያት ይሆናሉ እኮ። ለኔና አንተ መገናኘት እነሱ ምክንያት እንደሆነ ነው የምታስብ? እነሱ ባያመጡሽ ኖሮ ከየት አገኝሽ ነበር? ምን ነው እነሱ ባያመጡሽ የት አገኝሽ ነበር ነው ያልከው? አዎ። እንደዚህ አይነት የሙዚቃ ግጥም አለ ብዬ ነው። እሱ ባያመጣሽ የት አገኝሽ ነበር የሚል።
አየህልኝ? ኧረ እጇን ያዛት። ይሄ የውሻ ልጅ ምንድነው የሚሰራው? እሷ ራሷ ሴት አይደለች? ምን እንደዚህ ያደርጋታል? እጇን ሲዛት ልቀቀኝ አትልም? እጂ በዚህ ድንጋይ አናቱን ልበለው እንዴ? ያማል እንዴ? ተረጋጋ፣ ነገር አታበላሽ። ታዲያ ከዚህ በላይ አንጥፎ እስክተኝ ሆነ ነው የሚጠብቃቸው? ሳይ አይሽልኝ አይደል? አና እቺ ደግሞ ማነች? አንቺ ራስሽ ማነሽ? የመጣሽ እኮ አንቺ ነሽ። ችግር ለመፍታት መታችሁ ችግር ልፈጥሩ ነው እንዴ? እቺ ትለኛለች እንዴ? ታዲያ እኔን እቺ ሊያውም እሷ እኔን እቺ እቺ ብትባይስ? በእኔ ስም ይቅርታህና አንቺ ተረጋጊ። አንቺ ለነገሩ ተረጋግተሻል። ችግሩ የሁለታችንም እንደመሆኑ መጠን እኔንም አንቺንም ልረዳን የመጣችው ሶሲ ተረጋጊ። ከዚህ በላይ ውርደት አለ ታዲያ? የለም። ያው መሳሪያ ምን ሊሰራልሽ አመጣሽ? ልትገያት? እኔ አልገላትም፣ አንተ ነው የምትገላት። ምን? ከዚህ በላይ ውርደት አለ? ጭራሽ ተቃቀፉ። እኔ ቦኔን መቋቋም አልችልም ነበር። ግንባሯን ብዬ ነበር ምደፋት። ውጭ አሁን ገና ወንዶንክ። አንቺ አረመኔ አውሬ! በእናትህ ወንድሜ እንዳትሳሳት። ወይኔ ያሬድ በፈጠረ እባክህ ማረኝ።